ለመኖር መፈተን ለማለፍ መታገስ ግድ ይለናል ይላል። እንግዲህ ይህንን የሚለው ጽሁፍ ለኛ በስደት ዓለም ላይ ለምንገኘው ነው ማለት ነው። ለመዳም ቅመሞች ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ቪዲዮ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ በአዲስ ቪዲዮ ደግሞ ብቅ ብዬላችኋለሁኝ። እናንተስ እንዴት ነበራችሁ? እንዴት ከረማችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። የሰው ልጅ በህይወቱ ሲኖር ብዙ ነገሮች ያጋጥሙናል ማለት ነው። እኔን ያጋጥሙን ብዙ ነገሮች ያጋጥሙን እንዴት ተቋቁመን ማለፍ አለብን የሚለው ላይ ይሆናል ዛሬ ደግሞ የምናወራው። በህይወታችን ስንኖር ብዙ ነገሮች ከሚያጋጥሙን ነገር አስከፊ ሊሆኑ ይችላሉ። አለመቋቋም የማንችለው ነገር ሊሆን ይችላል ማለት ነው። በጣም የሚጎዳንና የሚሰብረን ነገር ሲሆን ማለት ነው። ያንን ነገር ደግሞ ለመቋቋም እና ጠንካራ ለመሆን የሚያስፈልጉንን ነገሮች የምናይ ይሆናል ማለት ነው። በህይወታችሁ ስትኖሩ የሰው ልጅ ውደዱት እንጂ አትመኑት የሚለው ይሆናል ማለት ነው። ስለዚህ ብዙ ነገሮች በሚደርሱብን ላይ ብዙ ሊጎዱን አሰቡ ነገሮች ላይ የምንቋቋምበት ነገር እንዴት ይሆናል የሚለው ይሆናል ማለት ነው የምናየው። እና እነዛ የሆኑ ነገሮች እኛን ሊጎዱ ያሰቡን ነገሮች ለመቋቋም እኛ ጠንካራ መሆን አለብን። እኛ ጠንክረን ለራሳችን ስሜታዊ ሆነን ለማለፍ ግድ ይኖርብናል ማለት ነው። ጠንካራ ሆነን መቋቋም ይኖርብናል። ያንን ነገር እኛን ሊጎዳን የመጣውን ነገር በአመጣጡ ሳይሆን መመለስ ያለብን መሰለን በሚጎዳ ነገር ሲመጣ እኛ ደግሞ በሳቅ መመለስ። ፍቅርን በፍቅር ነው የሚባል ነገር አለና እሱ በጉያቻ መልኩ ሲመጣ እኛ ደግሞ በፈገግታ መልሱ ስንመልስለት ያን ሰው ሊጎዳን የመጣ ሰውም ሆነ ይሁን ነገሩም አለ አይደለ? እንደዛ ሲሆን እኛ መመለስ ያለብን በፈገግታ ስንመልሰው እኛ ጠንካራ ሆነን እንዳይሰብሩን እንዳይጎዱንና በቃ ዝቅተኛ አስተሳሰብ እንዳለን እንዳያስቡ ጠንካራ ሆነን በፈገግታ እነዛን ነገሮች መመለስ ይኖርብናል ማለት ነው። ወደታች ዝቅ የሚያደርጉንን ነገሮች ደግሞ ተነሱ የሚሉንን አትችሉም እንኳን ቢሉን ዝቅ ቢያደርጉን እንኳን ተነሱ ለመጉላት በቃ ከፍ ለማለት የግዴታ ጠንካራ መሆን አለብን። ስሜታዊ ሆነን ለራሳችን ጠንካራ ሆነን እነዛን ነገሮች ማለፍ ይኖርብናል ማለት ነው። እና እኔ የምላችሁ ነገር ቢኖር በስደት ዓለም የምትኖሩ እህትና ወንድሞች ብዙ ነገሮች ይደርስብናል። በየሰው ቤት ስንሰራ የሚያጋጥሙን ነገሮች ይኖራሉ ማለት ነው። መሰለን ክፉ ሊያጋጥሙን ይችላሉ፣ ደግሞ ደህና ሰዎች ሊያጋጥሙን ይችላሉ ማለት ነው። ስለዚህ ደህና ተሆኑልን መሻአላ ተመሳስለን ስራችንን አውቀን ሰርተን እንኖራለን። ግን በመጥፎ መልኩ በቃ አስቸጋሪ መዳም የሚያጋጥማቸው ሰዎች ያንን ነገር እነሱ ክፉ ሆኖ ሲታዩ እናንተ በቃ አለ አይደለ ቢናገሯችሁ እንኳን አይክፋችሁ፣ በጥሩ ፈገግታ አሳልፉት። እነዛ ሰዎች ተቆጥተውና በጥሩ ሁኔታ ታላደሉ በክፉም በጥላቻ መልኩ ሲመጡ እናንተ እንዳልተከፋችሁና ምንም እንዳልመሰላችሁ በጥርሳችሁ ፈገግ ብላችሁ አሳዩአቸው።
ከዛም በቃ ጠላቶቻቸውን እየቀነሱ ይሄዳሉ ማለት ነው። እምላችሁ ነገር ቢኖር ማለት ነው። እኔ በህይወቴ አንድ ቦታ ስሰራ በጣም ክፉ ሴት አጋጠመኝና እሷ በቃ ሁልጊዜ በጥላቻ መልኩ እንትን ትለኛለች ማለት ነው። ትታዘኝ፣ ትገላመጣለች ምናምን። ግን እኔ በምን መሰላችሁ ያችን ሴት የማቸንፋት? በጥርስ ነው የማቸንፋት። እሷ እየሰደበችኝ ሆዴን እያመመኝ ሆዴን እየቆረጠኝ እኔ ስቃለሁኝ ማለት ነው። ፈገግ ስል እሷ የተቆጣችውን እንደገና ትታ እሷም ትስቃለች ልክ እንደኔ ማለት ነው። በነገራችን ላይ በሀገራችን እንዴት ጅል ስቆ ያስቃል የሚባል ነገር አለና እሷ ተቆጥታ ስትመጣ እኔ ስስቅ እሷም ትስቃለች ማለት ነው። የተቆጣችውን እንደገና በጥሩ ሁኔታ አብራርታ ይሄን አርጊ ብላ ታዘኛለች ማለት ነው። እንደዚህ እያልኩኝ ያቺ ሴት ጋር 3 አመት ከ5 ወር ሰራሁኝ ማለት ነው። እና ብዙ እንትን የሚሉ በጥላቻና ዝቅ አድርገው የሚመለከቱ አመለካከት ያላቸው ያጋጥማችሁ በዚህ መልኩ ብትመልሱ ደስ ይላል ማለት ነው። ምክንያቱም ጥሩነት ለራስ ነው ይላልና እናንተ ጥሩ ስትሆኑ እነሱም ጥሩነት ለመሆን ይሞክራሉ ማለት ነው። ግን ቢሆንም የሚመጣብንን ሁሉ ነገሮች ለመታገስ ጠንካራ መሆን ይኖርብናል። የነሱ አነጋገርና የነሱ ንግግር እኛን ዝቅ አድርገው ማየቱ ሊሰብረን አይችልም። መቋቋም ይኖርብናል ማለት ነው። እንዳይሰብሩን እኛ በቃ ሀገራችን ወጥተን እዛ ሀገር ስንኖር በስደት ዓለም ላይ ስንኖር ብዙ ነገር ሊናገሩን ይችላሉ። ግን ያንን ነገር ወይም እከሌ አባባሉ ናት ወይም እኮ የከሌ አባባሉ ናት አንባልም። በስደት ዓለም ያው ስማችን ሰራተኛ ስለሆነ ሊከፋችሁ አይገባም። እንዲሁም ጠንካራ መሆን ያለባችሁ ያንን ሁሉ ነገር ተቋቁማችሁ አለ አይደለ ተቋቁማችሁ ከፍ ያለ ደረጃ ለመድረስ ስሜታዊ መሆን ይኖርብናል ማለት ነው። ገንዘባችንን አለማግባብ አለማጥፋት የምንሰራውን ነገር በቃ በአግባቡ የምንረዳ እንኳን ቢሆን የምንረዳውን ነገር በአግባብ መሆን አለበት ማለት ነው። የሰርተን እንደዛ ክፉ ነገር በክፉና በጎ ነገር እያገኘን የሰራነውን ገንዘብ መርጨት የለብንም። ችግራችንን ተቋቁመን ሀገራችን ላይ የሆነ መሰረታዊ የሆነ ነገር ማድረግ ይኖርብናል ብዬ አስባለሁ እንደኔ ማለት ነው። ምክንያቱም እስከ መቼ ድረስ በስደት ዓለም እንኖራለን? እስከ መቼ ህይወታችንን በዚህ መልኩ እንኖራለን ማለት ነው። ግዴታ አገራችን ላይ ገብተን የምንቋቋምበት ነገር ገንዘባችንን መያዝ ይኖርብናል ማለት ነው። ይህንን ይመስላል። እኔ የመሰለኝን ነው የተናገርኩት። እንግዲህ እናንተ ጥሩውን ይዛችሁ መጥፎውን ደግሞ ወደ ኋላ ጥላችሁ ኮሜንት ላይ ጣፉልኝ። ያጠፋሁት ካለ ደግሞ ይህን ነገርሽ ጥፋትሽ ነው አስተካክሊ ብላችሁ ኮሜንት ላይ ጣፉልኝ። የሀገሬ ልጆች ሙስሊም እህቶቼ እንዲሁም ክርስቲያን እህትና ወንድሞቼ ይህን ይመስላል ማለት ነው ዛሬ የኔ ምክሬ ማለት ነው። በስደት ዓለም ላይ ስንመጣ በአየር የመጣስ መቼም በአየር ነው የመጣው። ግን በየመን መንገድ የመጣ ሰው ያው ልነግረው አልችልም። ብዙ መከራ፣ ብዙ ስቃይ፣ ብዙ ራብና ሀጥም ብዙ ነገር አልፎብን ነው የመጣ ነው እና ግን ሀይቅ ስንመጣ ሁሉን ነገር እንረሳለን። ያን ያለፈብንን አናስታውልም። የተለየ በቃ ያንን ረስተን የተለየ ሰው ሆነን ቁጭ እንላለን ማለት ነው። ግን የሰው ልጅ የነበርንበትን መርሳት አይጠበቅብንም። እንዲሁም ጥንካሬያችን ነው የሚሆነው። የወደፊት ህልማችን እውን የምናደርግበት መሆን አለበት። ወደ ኋላ መለስ ብላችሁ ትታስቡ የነበረበት እኮ እንዲህ ሆነን ነበር ይሄ ደረስነው። ለምን አስተካክልን ህይወታችንን የተሻለ ነገር እንድናገኝ ሀገራችን ላይ የተሻለ ነገር ህይወት እንዲኖረን ለምን አናደርግም ብላችሁ ወደኋላ መለስ ብላችሁ እሰቡት። ያደግንበትንና ያለፈብንን ታሪክ ወደኋላ አለፍ ብላችሁ እሰቡት ማለት ነው። ስለዚህ
የኖራችሁ ያለፈ ህይወታችሁን መልሳችሁ ኑሩት እያልኩ ሳይሆን እንዴት ነበርን፣ እንዴት አሁን እንዴት ነን፣ ትላንት እንዴት ነበርን፣ ዛሬ እንዴት ነን፣ ለነገ ደግሞ የተሻለ ህይወት ማግኘት አለብን የሚለው ላይ ይሆናል ማለት ነው። ምክንያቱም ወደ ኋላ ስናስብ የነበርንበትን እንዴት አይነት ህይወት እንደነበርንና እንዴት አለ ነገር እንዲያለፈብን እናስታውሳለን። ያን መርሳት የለብንም። ተክፉ ያን እያስታውሳችሁ ሳይሆን የደካማ ጎድናችን ጠንክርና ይሆናል ማለት ነው። ያን ስናስብ በቃ ጠንካራ እንሆናለን። እንዲህ እኮ ነበርኩኝ፣ ዛሬ ጠንካራ ሁኜ ብዙ ደረጃ ላይ መድረስ አለብኝ፣ እንዲህ ሁኜ መኖር የለብኝም፣ በቃ የተሻለ ህይወት ሊኖረኝ ይገባል ብላችሁ በራሳችሁ ጠንካራ ለመሆን ሞክሩ ማለት ነው። ያው እንሞክር አንዴ ላይ እና ሰብስክራይብ እያደረጋችሁኝ አበረታቱኝ። ቻናል ተፈጥሮብኝ በሌላ ቻናል ነው የመጣሁት እና ብታበረታቱኝ ደስ ይለኛል። እህትና ወንድሞቼ ላያችሁት ሁሉ ምክሬን ተወደዳችሁት ኮሜንት ላይ ሙሉውን አዳምጣችሁ ኮሜንት ላይ እንትን ጣፉልኝ። የተሳሳኩትንም ይሄን ነገር ተሳስተሻል ብላችሁ በሉኝ ማለት ነው። ችግር የለውም እና ያንን ይመስላል የኔ ወዶች። እንግዲህ የዛሬው ምክሬ ወይም አነጋገሬ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።